ደብረጽዮን ከረሜላ የተሰጠው ህፃን ልጅ ነበር የሚመስለው። ይካንት ብሊቭ ኢት። ይህም መንግስትን መሰረት ብሎ የጠየቀ ደብረጽዮን። ክህደት ካለ ህወሓት እንደ ህወሓት አመራሩ የትግራይን ህዝብ ክዷል። ከዛም አልፈው ጌታቸው ረዳን ይዤ ኮንግረስ ሄድኩኝ። ህጋዊ በሆነ ትራንዛክሽን ግን 250 ቢሊዮን ማለት ምን ማለት ነው? ቴዲ የዘረፋ ክልል ሆኗል ትግራይ። ዘራፊዎች ናችሁ ተብሏል። 250 ቢሊዮን በአንድ ዓመት፣ እንዲያውም አንድ ዓመትም አይሞላም። ደብረጽዮን ከረሜላ የተሰጠው ህፃን ልጅ ነበር የሚመስለው። ይካንት ብሊቭ ኢት። ይህም ምለው እኔ ደብረጽዮን ጋር በግል ጸብ ኖረኝ አይደለም፣ ኔቨር። እንዲያውም እኔ ምንም ደብረጽዮን ምንም በዚህ ነው በዚህ ተጣልተናል ምለው ነገር የለኝም። ኦር ያላደረገውን ስሙን ለማጥፋትም አይደለም። ፖለቲካ ነው እያወራ ያሉት፣ ግል ህይወት ውስጥ አልገባውም። የደብረጽዮን ልጆች የደብረጽዮን ሚስት ቤተሰብ ኑሮ አይመለከተኝም። እነሱ ህዋቶች የዛ አይነት ፖሊሲ ስለሚከተሉ ነው ስለምጸየፈው እንደዛ አይነት ተግባር ውስጥ ግን በሚዲያ የተላለፈና በቪዲዮ ተቀርጾ የተቀመጠ ነው ምነግርህ። ከረሜላ የተሰጠው ህፃን ልጅ ነበር የሚመስለው። አብይን አመሰግነዋለሁ አለ። ቁስሉ ትኩስ ነው። ፍትህ አላገኘም ህዝቡ። ጊዜያዊ አስተዳደርም አልተቋቋመም፣ በጀትም አልተለቀቀም። ፍሬሽ ነው ያለው ሜሞሪው። አብይን አመሰግናለሁ ሲል ግራ ተጋባን። ዋስጎ ይሆናል። ለካ አጅሬ ዲፖዚት ነበር እያስገባ የነበረው ለፕሬዚዳንትነቱ። አብይ አመሰግናለሁ አለ። ሰዎቹንም ዝም ብለን የተጣላ ነው አላቸው። የሚያጣላ እኮ ነገር የለም፣ ፖለቲካ ነው ያጋጨን። ፖለቲካ እኛ ጀነሳይድ እንደተፈጸመብን ነው ምናምነው። በቃ ፖለቲካው ነው። ፖለቲካ ደግሞ ተቀራርበን መነጋገር ነው ፊት ለፊት። ናይጄሪያ ከናይጄሪያ ሰው እያመጣን፣ ሶስተኛ ወገን እያመጣን አወያዩን እያል መስክርልን፣ ና መስክር፣ እጁ እንትን እያለ የመፈረሚያ ምልክት እያሳየ እጁ ዘርግቶ እንደዚህ ወረቀት አስመስሎ ናፈርም ና መስክርልን እየተባለ በፍጹም ሊሆን አይገባም አለ። ይሄ የመጀመሪያው ጽምዶ ነው ከፌዴራል መንግስት። ፌዴራል መንግስት ፊት ነሳውና ወደ ሻዕቢያ ሄደ። ፌዴራል መንግስት ከጊዜያዊ አስተዳደር አቋቁሞ ፕሬዚዳንቱን ደብረጽዮን በቀደደው በር ጌታቸው ገባበት። ደብረጽዮን በ35995 መለስ ያወጣው አዋጅ የክልል ፕሬዚዳንቶች በኢመርጀንሲ ወቅት የምትሾሙበት በዛ እንዲሾም ጠቅላይ ሚኒስትሩ እንዲሾም ተስማምቷል። አብይ ግን ልክ ጉባኤ አካሄዱና ጌታቸውን አባሩ ብሎ ህጋዊ አይደላችሁም እንዳላቸው ልክ እንደዛ ያቺ አዋጅ ወሰደና ከደብረጽዮን ጌታቸውን ሾመባት። በደንብ አድርጎ ነው እንትን ያላቸው። አብይ በደንብ አድርጎ ነው የተጠቀመበት በመካከላቸው የተፈጠረውን ክራክ የስልጣን እነዚህ ሰዎች የጦርነቱ ማግስት ስልጣን ሽኩቻ ውስጥ ነው የገቡት። ስልጣን ያልኩ ደግሞ ቅድም ዘርዝሬዋለሁ ምን እንደሆነ ትርጉም። ሀብት ነው፣ ጸጥታ ነው፣ ክብር ነው፣ ፕሮፓጋንዳው ምኑም የመቆጣጠር ነገር ነው። በጌታቸው ላይ አብይ ጌታቸውን ሲሾም መሆን የነበረበት ፖለቲካው ጤናማ ቢሆን ኖሮ ሰየው እንኳን መጣ ከጎንህ ነን፣ ተመርጠሃል፣ መሪያችን ነህ፣ ተቀብለናል፣ አብረን እንስራ፣ ህዝባችንን ከዚህ ጦርነት ካደረሰበት ሰቆቃና መከራ ስብራት እናውጣው፣ ስልጣን ስና ቢግ ዲል ማለት ሲገባቸው ጌታቸው ላይ ትግል ተጀመረ። አብይ በፈለገው እየሄደለት እንደሆነ በደንብ አየ። ያችኑ መመገብ ብቻ ነው የሚጠበቅበት። ከዛ ደብረጽዮን አዲስ አበባ ሄደ ጌታቸውን አውርድልኝ ብሎ። አዲስ አበባ ሄደና ጌታቸውን አውርደው እንጂ በምትኩ ጊዜያዊ አስተዳደር ከብልጽግና ከሰራዊትና ከህወሓት እናቋቁማለን። አሁን በነገራችን ላይ ከብልጽግና ጋር መስራት ከሃዲነት ነው አይደል የሚያስብለው። ከብልጽግና ጋር መንግስትን መስረት ብሎ የጠየቀ ደብረጽዮን ነው። ትግራይ ላይ የተፈጠረው የፖለቲካ ልዩነት ነው ብሎ የካደ ደብረጽዮን ነው። ይሄ ማንቆጥሮት ነው 1 ሚሊዮን ምናምን የሚባለው ብሎ የተናገረ ደብረጽዮን ነው። ክህደትና ምን በዚያና በዛ የተፈራረጁት። ክህደት ካለ ህወሓት እንደ ህወሓት አመራሩ የትግራይን ህዝብ ክዷል። ከምርጫ ቦርድ ደብዳቤ ተቀብሎ ሄዶ ደብረጽዮን ከምርጫ ቦርድ የህወሓትን ወደ 1 ወር ልጅ የሚቀይር ከ50 ዓመት ወረቀት አንጠልጥሎ ሄደና ምንድነው ያደረግከው ሲሉት እና አልቀደው ነው ያለው።
ምንድነው ግን ያ ያደረገበት ካልከኝ ሂዱ ጉባኤ አካሄዱና አባሩት ስላለው በዛች ወረቀት እነጌታቸው ሊመጡ ስለሚችሉ ብሎ ያችን ወንዝ እሱ ያደርጉት። ከዛ የተፈናቃዮች ጉዳይ በሚገባ እንደ ካርድ ተጠቀሙበት። ድርጅት ካልዳነ ተፈናቃይ አይመለስም። ይህ ያለን ደግሞ ተፈናቃዩ ነው አሉ። ክህደት ነው ይሄ በተፈናቃዮች ላይ። ተፈናቃይ ወደ ቀዬ ልመለስ እንጂ ድርጅት ሆኜ ልመለስ አላለም። ድርጅት ሳይድን አንመለስም ብሎናል ብለው ገገሙ። ከዛ መንግስትኛ ወደ መንግስት ስልጣን ካልተመለስን ተፈናቃይ አይመለስም ወደሚል ዘመቻ ገቡ። ከዛው ምን አሉ? ተፈናቃይ የምትመለሰው አዲስ አበባ ስንደርስ ነው አሉት። ክህደት ያዝ። ከዚህ ተፈናቃይ WFP ባወጣው ሪፖርት 200 ብር ተቀበለው ነበር። ከተፈናቃይ ለህወሓት ማዳኛ ብለው ብር ሰብስቧል። ከዚህ የባሰ ክህደት እኔ በትግራይ ውስጥ የፈጸመ ትግራዋይ ይኖር ይሆን? ከተፈናቃይ ድንኳን ውስጥ ከሚኖር ጭቃ ላይ ከሚያደር በበሽታ ከሚሰቃይ ሰው የለጋሾች የዓለም ምነው እኮ የምልህ የራሳቸውም ሀብት አይደለም። የለጋሾች ገበሬውም ራሱ ያመረተው አይደለም። ለጋሾች ከሰጡት ካፉ በመመንጠል ከዛም አልፈው እርዳታ ወደ መስረቅ ገብተዋል። በነገራችን ላይ የእርዳታ መስረቁ ጉዳይ እራሳቸው ያመኑበት ነው። ተመርምሮ እርዳታ ተሰርቋል ተብሎ በዓለምም USAIDም እርዳታ ቆሟል። አሁን አንዳንዶቹ ኢትዮጵያ ማምን አምጣልኝ ህወሓትን ስትቃወም እገሌ እኮ እንዲሰርቋል ምናምን ይላሉ። እዚህ አሜሪካ እየኖርክ ህግ ባለበት ማለት ነው። ፍርድ ቤት እኮ መሄድ ይችላሉ እውነት ካላቸው። እዛ የሚደግፏቸው መሪዎች ግን USAID እንዲያውም እኔ በዚህ አጋጣሚ የራሴን ተሞክሮ ላካፍል ቴዲ፣ ጌታቸው ረዳን ይዤ ኮንግረስ ሄድኩኝ። በዚህ አጋጣሚ ዝም ብሎ ተራ ነገር የምንሰራ ሰዎችም አድርጎ እንዳይወስዱ ሰዎች ለመጠቆምም ነው። ኮንግረስ ሄድንና ከኮንግረስ አባላት ጋር ተገናኘ። ሰላም አላለውም የኮንግረስ አባሉ። ሰላምታውም እንደነበረ ታውቃለህ። ወደ ትግራይ እርዳታ እየገባ ነው ብሎ ነው የጠየቀው። እጁን ሲጨብጠው ጌታቸው ፕሬዚዳንት ሆኖ መጥቶ ማለት ነው። አይ ቆሟል እኮ አለው። እየሰረቃችሁት ነው ያሉ። እነዚህ ሰዎች እጅ ከፈንጅ የዓለም የለገሰለት ህይወትን ሊያተርፍ ህይወት አድን የሆነች ነገር ካፍህ የሚቀማ ሌላ ወገን ሌላ ህዝብ ሰጥቶ በሰብአዊነት ያገኛት እርዳታ ከሌላ የመጣች የሚሰርቅ ከዚህ በላይ ክህደት ምን አለ? ከዚህ በላይ ስርቆት ምን አለ? ዓለም ያወቀው ፀሐይ የሞቀው እየተነሱ ግን የህወሓት ጽሕፈት ቤት አፈቀላጤዎች አሉላ እኮ እንዲወስዷል ብር ከዚህ ምናምን መኸተ ማለት በቲዲኤ በኩል ይሰበሰብ የነበረ ብር ነው። እኛ የለንበት ማናቀውም ጭራሽ እዛ ማመራር አልነበርንም። የህወሓት ሰዎች ግን የሚመሯቸው ሰዎች እያወቁ እንደዛ ብላችሁ ክሰሷቸው ብለው ይልካሉ። ኦኬ ጣራ ብለን እኮ ወደ ክስ ቢካሄድ እኮ ላስፈታ ላሳስር አልችልም። ስለዚህ ዓለም ያወቀው USAID እርዳታ ያቆመበት ዝርፊያ ፈጸሙ። የእርዳታ ዝርፊያ ተፈናቃዮችን ብር አዋጡ ብለው ከሚሰጣቸው እርዳታ ወስደው ድርጅት ለማዳኛ ብለው WFP የተባበሩት መንግስታት መግለጫ ወጣባቸው። ወንጀል ነው ብሎ በተለይ ደግሞ አስገድዶ መሆኑ። ይህ ሁሉ የሚፈጽም አመራር እየደገፈ ሌላውን ከሃዲ ሌላውን ዘራፊ የሚል ደጋፊ አለ እንዴ? ኮንግረስ ላይ ጌታቸው ረዳ ዘራፊዎች ናችሁ ተብሏል። እኔ ቆሜ እዛው ቆሜ ያለው እኔ ያገናኘሁት እኔ ነኝ ይዤው ሄድኩት ማለት ራሱ እንትኑ ያዘጋጀሁት ማለት ነው የሚመስለው። እንዲያውም ጌታቸውን ወስጄ ሆን ብዬ ሴታፕ አድርጌ እሱን አንድ ነገር በዚህ አጋጣሚ ልንገርህ፣ ህወሓቶች ትንሽዬ ነገር እንኳ ልዩነት እንድተቻቸው አይፈልጉም። ቆዳቸው ስስ ነው። በተለይ ከትግራይ ሰው ህወሓት ደግሞ ይደግፋል ወይ ይደግፍ ነበረ ብለው ከሚያስቡ ሲመጣ በጣም ነው የሚያማቸው። አሁን ድረስ እየሄደበት ያለ መንገድ እዚህ ከፌደራል ጋር እየሰራው ያለ መንገድ ተቃውሞ እየተቸውት ያለምንም ችግር አግኝቶ ሊያወያየኝ ይችላል የምለው ሰው ጌታቸው ነው። አሁን የጠቅላይ ሚኒስቴሩ አማካሪ ሆኖ እየፈጸመው ያለ ስህተት እየተቸውት ማለት ነው። ትግራይን ይሄ አያድናትም፣ ይሄ መንገድ ያንተ መንገድ። እንዲያውም እኔም አንተም አለቃህም በህዝባዊ አመፅ መጠራረግ አለባችሁ
ብዬ በሚዲያ እመታቸው ሰው መጠራረግ አለባቸው። ግን ጌታቸው ሀዝኖ ፕሮብሌም ትቶክቱሚ ያኔም ወስጄ ሳወያየው የሚመስለው ሆን ብዬ ላስተቸው የወሰድኩት ነው ይመስለው፣ ላጋፍጠው ማለት ነው። ግን ምንድን ነው ችግር የለም፣ ምንም ችግር አልተፈጠረም። ሌቦች ናችሁ ግን ተብሏል። ኮንግረስ ሄዶ ሌቦች ናችሁ ተብሏል። በቃ እኮ እያጣራን ነው፣ እርምጃ ልወስድ ነው አለ። ካሁን በኋላማ እናንተ እርዳታ አትሰጡም ነው ያላቸው ሰውየው። ህግ አውጥተናል። በነገራችን ላይ ዝም ብዬ ላናገረ ነው እንጂ እርዳታ ይቀጥላል አለው። አጽድቀናል እዚህ ኮንግረስ ላይ። ነገር ግን ትግራይ ላይ ካሁን በኋላ እናንተ እርዳታ እጃችሁ አትከቱም። አስተዳደሩም ፓርቲውም ምኑ የሚሆነው በራሳችን ሰዎች ነው እና ከኤንጂኦዎች ጋር ከነዚህ ሲቪክ ማህበራት ምናምን አሉ አይደል፣ ገለልተኛ ከነሱ ጋር ነው። እነሱ እዛ ውስጥ እናሳትፋቸዋለን። ከዛ ውጭ ግን አታገኙም። ምን ልል ፈልጌ ነው፣ ቅጥ ያጣ ዘረፋ ውስጥ ገብተዋል። ብረታ ብረት ዘርፏል። ይሄ በውጊያ ቲዲኤፍ ያቃጠላቸው ታንኮች፣ መድፎች ምናምን ኦራል ምናምን ቆራርጠው በኪሎ ነው የሸጡት። አሁን ቲዲኤፍ ወጣቱ ትግል አድርጌ ታግዬ ድል ያደረኩበት የሚለው ለምልክት አንድ ስባሪ ብረት የለም። ተከፋፍለው ሸጠውታል። ወርቅ 250 ቢሊዮን በአንድ ዓመት፣ እንዲያውም አንድ ዓመትም አይሞላም ሪፖርቱ፣ ከዛ በታች ነው። ትግራይ ላይ የፌዴራል የንግድ ባንክ ክፍያ ፈጽሟል ወደ ብሔራዊ ባንክ የገባ። ይሄ ህግ የሚያውቀውና ክፍያ በባንክ የተፈጸመበት ነው። ይሄ ዝም ብሎ በኮንትሮባንድ የሚወጣው በኤርትራ የሚወጣው ተው አገር ይቁጠረው። ህጋዊ በሆነ ትራንዛክሽን ግን 250 ቢሊዮን 250 ቢሊዮን ማለት ምን ማለት ነው ቴዲ? የትግራይ ዓመታዊ በጀት ከፌዴራል የሚመደበው 12 ቢሊዮን ነው። 250 ቢሊዮን ከዚህ ውስጥ ጄኔራሎች፣ ካድሬዎች፣ ስንት ከነሱ ጋር የተወዳጀ የተጣበቀ ባለሀብ ዘርፏል። ይህ ተይዞ ግን እገሌ ስለተቃወመን ሌባ በሉት እየተባለ ይባላል። ለዛውም ህግ ባለበት ሀገር የሚኖርን ሰው ማለት ነው። ምን ልል ፈልጌ ነው፣ ፌል ቢግ ታይም። ይህ ሁሉ ምን ወለደ? ይሄ ህዝብ ካሁን በኋላ እንደ በፊቱ ደግሞ አይደለም። ሚዲያ ሞኖፖሊ የለም እንደምታውቀው። አሁን በእጃችን እያወራ ነው። እጃችን ላይ ስልክ አድርገን ህዝቡ አውቆናል። ይሄ ህዝብ በግምገማቸው ያሉትን ንገር፣ እድል ካገኘ ይበላናል። አሁን እኔ እናንተ እያወራን ባለንበት የተፈጠረ ነገር ልንገር። አፈሳ እየተካሄደ ነው። ቴክስት እየመጣልኝ ነው ከትግራይ። አፈሳ ወደምን እንደቀየሩ ታውቃለህ? በጣም ተራቀው ማለት ነው። በጣም እንትን ብለውት አሳድገውት አፕግሬድ አድርገውት ሰው ይዘው ብር ከሰጠ ይለቁታል። የገቢ ምንጭ ሆኗል። አሁን ሰው መሮታል። ትግራይ ውስጥ አሁን የሚመጣልኝ ቴክስት ባሳየ ይዘገንናል። ምርር ብሎታል። መድኃኒት በእርዳታ ሰጪዎች የመጣ ክፍያ ፈጽማሉት። እሺ ልክፈል፣ ትራንስፈር ነው ያለው ትግራይ ውስጥ ካሽ የለም። ካሽ ካላመጣ አንሰጥም ብለው ተይዟል። እዚህ ጋር ህዝቡ አሁን እየሆነ ያለው ነው ነገር። ሆስፒታሎች ውስጥ መድኃኒት አለ። የሚታፈስበት ቦታ ደርሰ ሰው እየታፈሰ ነው። ቆመሃል። 3000 ካለ ማለፍ ትችላለህ ትባላለህ። ዝረፍ ብሎ አሰማርተውታል የታጠቀው ኃይል። የዘረፋ ክልል ሆኗል ትግራይ። ስለዚህ ይሄ ህዝብ በጠመንጃ ካልሆነ ካሁን በኋላ እሺ ብሎ ሊገዛልን አይችልም። ያጠፋናል። ይሄ ጠመንጃ ይሄ ጉልበት ደግሞ አጋዥ ያስፈልገዋል። ይሄ የምትለው ጥምረት ይህንን ነው እየሞላ ያለው። ሻዕቢያ ከኢትዮጵያውያን ጋር የምትዋጋበት ጥይት ብቻ አይደለም እያቀረበ ያለው ትግራይ ላይ ከተቀረው ኢትዮጵያ ጋር እንድትዋጋ ብቻ አይደለም። የመጀመሪያ ትግራይ ላይ ያሉት አጽዱልኝ ብሏል። ጌታቸው የሚደግፍ ለውጥ እፈልጋለሁ፣ ጌታቸውም አልደግፍም፣ ህወሓትም ማንንም አልደግፍም፣ ግን ትግራይ ፖለቲካው መቀየር አለበት ብሎ የሚያምን ሻዕቢያ ላይ ደግሞ ጥርስ የነከሰ የአሁኑም የበፊቱም ሁሉ በድምር ሻዕቢያ ጠላታችን ነው ብሎ የሚያምን አዲስ አበባ ነው ያለው። ትግራይ ውስጥ መኖር አይችልም። ፖለቲካው ሻዕቢያ ነው የሚሸተው። አሁን ሻዕቢያ ጫጩት ተከተበ ብሎ ዜና ይሰራል ኤርትራ ቴሌቪዥን። ኢማጅን እንደ አንድ ኢትዮጵያዊ፣ በተለይ ደግሞ አንተ ውጭ ነው ያለው፣ የጫጩት ክትባት እንዴት ዜና ሊሆን ይችላል?
ሲጀመር የጫጩት ክትባት ምንድን ነው? አሁን የሆነ መንገድ የሆነ ትምህርት ቤት ነው ወይም የሆነ ፕሮጀክት የወሰደ ሰው ቆፈር አድርጎ ያቺ የሚጠቀምባት ግሬደር ተጠቅሞ ማለፊያ የሚሰራት አለቻል ወይም ለአካባቢው ህብረተሰብ አስፋልት ማረ አሁንማ ጠጠር ብቻ አይደለም አስፋልትም ይሰራል። በእነዚህ በኮንትራክተሮች በተለያዩ ክልሎች ኮንትራክት ይወስዱና እዛ የወሰዱት ፕሮጀክት ተጠቃሚ ይሆናሉ። ግን ሶሻል ሪስፖንሲቢሊቲ የሚባላል በድርጅቶች ቆፈር አድርገህ አስፋልት ማንጥፈት ትሄዳለህ። አንድም ስራ እስክትጨርስ ድረስ ያ መንገድ ትጠቀምበታለህ። እዛ ለህዝቡ ትምህርት ቤትም ከጎኗ ሰርተህ ትታላቸው ትሄዳለህ። ካምፕ ብለህ የሰራው እኮ ነው። ያው ተጨማሪ ክፍሎች ጨምረህ ያው ትምህርት ቤት አድርጉት ብለህ በስምህ እንዲያውም ትልቅ ፕሮሞሽን ነው ለድርጅትህ፣ በስምህ ይጠራል። ህዝቡም እገሌ የተባለ ባለሀብት እኮ እንዲሰራልን እያለው ሊያነሳል። ከዛ በታች የሆነ የህወሓት ካድሬ የማዕከላዊ ኮሚቴ እና የዞን አስተዳዳሪዎች ተጋፍተው ሶፍት ሲቆርጡ አይተናል። ምርቃት ብለው ሉክ የአባይ ግድብ ለማስጀመር ሪባን የቆረጠ መሪ የነበረው ድርጅት ነው። ተፈጥፍጠው ምን ላይ እንደወረዱ እያቸው። ስለዚህ ይሄ ሁሉ ከፈጠሩ በኋላ አሁን ከትግራይ ህዝብም ከሌላም የሚፈልጋቸው አካል የትግራይን ችግር ከማስተካከልና ከማቃናት ይልቅ ጥላ የሚሆነን ፍለጋ ነው። ሰው የሆነ ፖለቲካ ተሰርቶ ጥበብ የስትራቴጂ ተነድፎ አይደለም። ያ የሚጠይቅ አሊያንስ በመሰረቱ እንዲህ አይደለም። ሲጀመር የዛ አይነት አሊያንስ መፍጠር የሚችሉ እንደነዚህ አይነት ደካሞች አይደሉም። ያ ትክክለኛ ስትራቴጂካሊ ያዋጣል የምትለው አሊያንስ አሁን ያለው የቲፒኤልኤፍ አመራር ሊፈጥረው አይችልም። ከዛ በላዩ ላይ ወደ አዲስ አበባ እንመለሳለን የሚለው ትርክት ነው። እኔ ወደ አዲስ አበባ መመለስ ይቅርታ አድርግልኝና አንድ ትግራዋይ አይጠቅመንም ባይ ነኝ። በህወሓት ስለሆነ አይደለም፣ ሌላ ፓርቲ ቢቀየር የቤተ መንግስት ፖለቲካ አይደለም የሚያስፈልገን። እንደ ትግራይ የማዕከላዊ መንግስት መቆጣጠር አይደለም የሚያስፈልገን። ክልላችን በተገቢው አስተዳደር ህዝባችን ያለበት ችግር ፈተን በሀገራዊ ጉዳይ ደግሞ የድርሻችን በምናበረክተው ልክ በቁመናችን በወረዳችን ነው የሚባለው ይባላል እንደ ፖለቲካ አባባል ሰዎች ሲጠቅሱ